ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሰን መጥተናል። አሁን ስለ ፐርሰንት ኢንክሪዝ እና ዲንክሪዝ የምንማር ይሆናል። አሁን መጀመሪያ ስለ ዲንክሪዝ እንማር። ጥያቄው አሁን ዲንክሪዝ መቀነስ ነው። ለዛ አሁን ይሄ እንደሚለው a car was originally priced at $20,000 if the price decrease by 50%. What is the new price of the car? አሁን እያለ ያለው ይሄ መኪና በ$2,000 ኦሪጂናል ፕራይሱ $2,000 ነበር። በ15% ቀነሰ። ለዛ አሁን ያለበት ገንዘብ ስንት ነው የሚለው ፎርሙላው ፐርሰንት ቼንጅ እኩል ይሆናል አማውንት ኦፍ ቼንጅ ወይም አማውንት ኦፍ ቼንጅን በቃ ወደ ዲንክሪዝ ኦፍ ቼንጅ ማለት እንችላለን divided by the original price and multiplied by 100%. አሁን ያልኩት የፐርሰንት ቼንጁ በአማውንት ኦፍ ቼንጅ ወይም the decrease of change የተቀነሰበት አማውንቱ ሲካፈል ለነበረበት ሲባዛ በ100%። እሺ ሶሉሽን ሁለት ሜተዶች አሉት። የመጀመሪያው ሜተድ ወይም ዘዴ find the discount first ነው። በቃ የመጀመሪያ ዲስካውንቱን ማግኘት calculate the amount of the decrease የተቀነሰበትን አማውንት ዲንክሪዙን መፈለግ ማለት ነው። 15% of $20,000 ዛት አሁን ለዛ ሁለቱን እናባዛዋለን። ግን ፐርሰንት ስለሆነ 15% ስለሆነ ፐርሰንት ማለት ደግሞ 100ኛ ነው። 15% ማለት ደግሞ 15 መቶኛ ማለት ነው። 15 መቶኛ ደግሞ ወደ ነጥብ ሲቀየር 0.15 ይሆናል ማለት ነው። ለዛ 0.15ን ለ20,000 ስናባዛው $3,000 እናገኛለን ማለት ነው። ከዛም በኋላ እንቀንሰው ደግሞ ወደ እንደዛ ካረግን በኋላ ደግሞ ወደ ሁለተኛው ነው subtract from the original price እንቀንሳለን። ኦሪጂናል ፕራይሱን ካገኘነው ፕራይስ ጋር እንቀንሳለን። ስንቀንሰው ስንት ይመጣል? $17,000 ይመጣል ማለት ነው። ይሄኛው ሜተድ ካልገባችሁ ደግሞ ወደ ሁለተኛው ሜተድ እንሂድ። use the remaining percent ወይም ሾርት ካቱን ማለት ነው። find the percentage you actually pay። ለዛ አሁን ለምሳሌ የ20,000 100% ነው። ለዛ የ100% 20,000 ከሆነ የ15% 20,000 ስንት ይሆናል? ለዛ በፐርሰንት በራሱ በፐርሰንቱ ለማግኘት 15 ወይም 100% ሲቀነስ ለ15% እኩል ይሆናል 85% ይመጣል ማለት ነው። ለዛ multiply the original price by the percentage እናባዛዋለን። ኦሪጂናል ፕራይሱን በፐርሰንት እናባዛዋለን። $2,000 ሲባዛ በ85%። ለዛ 85% ደግሞ ወደ ዴሲማል ስንቀይረው ወይም ወደ ነጥብ ስንቀይረው
0.85% ይመጣል ማለት ነው። ስናባዛው ደግሞ ተመሳሳይ መልስ 17,000 ዶላር ይመጣል ማለት ነው። the new price of the car is 70,000%። ይሄኛው ደግሞ ለእናንተ የምሰጣችሁ ጥያቄ ይሆናል፣ ምርጫ ነው። a stock board original cost $80. It is on sale for 20% off. What is the amount of the discount? አሁን ያልኳችሁ አንድ ቃል ኦሪጂናል ፕራይሱ $80 ነው። it sells on 20% off 80% ተቀንሶ 20% ተቀንሶበት ማለት ነው። 20% የ80 20% ስንት ነው? እሱን ኮሜንት ላይ ጻፉልኝ። የዛሬው ቪዲዮአችን ይሄን ይመስል ነበር። ቻው።